ዛሬም ደግሞ የማትጠብቁት ነገር ነው የምሰራው። What's good on guys? I'll be back another day, another vlog. Today ድጋሚም የምንሰራው ያው ቁርሳችንን ነው። ስለዚህ አብዛኛው ጊዜ ቁርስ ላይ ይሁን አይሁን አላውቅም፣ ግን የሆነ የማይጠበቅ ቁርስ አለ። እስቲ እሱን እናዘጋጅ። መጨረሻ ላይ እንግዲህ ታዩታላችሁ ምን ልሰራ እንደሆነ። ፋይናል ሪዛልቱን ካያችሁ በኋላ እስቲ ውሳኔውን ለእናንተ ሰጥቻችኋለሁ። ብቻ ዛሬም እንደተለመደው አሪፍ ነገር እንሰራለን። ከዛ በፊት ሌትስ ሜክ ዋሽ እናርግ፣ ትንሽ እንተጣጠብ። አሁን ገና ነው እኔም የተነሳሁት። ከዛ እንግዲህ እስቲ ዛሬም ራሴን የምሰራው ሁሉም ነገር እንግዲህ ሜድ ማረገው ኩክ ማረገው ራሴ ስለሆንኩ እንግዲህ ታዩታላችሁ። አሁን እንተጣጠብና ከዛ ቀጥታ ወደ ኪችናችን እንገባና አሁን ያሉት ኪችን እንገባና ደግሞ ጋይስ አሁን ደግሞ ተመልሰናል ወደ ኪችናችን። ስለዚህ አሪፍ ነገር እንግዲህ መጀመሪያ ላይ እንደነገርኳችሁ ከሆነ ዛሬ የማትጠብቁት የማትገምቱት ነገር ነው። የማትገምቱ ሲሆኑ አንዳንዴ ይባል ወይም ትሰራለች ተብሎ የማይታሰበውን ነገር ሰርታችሁ አሳያቸው። አሁን ደግሞ ብዙ እንትን ሳልልባችሁ ቀጥታ ወደ ሬሲፒያችን እንገባለን። ውሃ እናፈላለን። ውሃ ለራሴ ስለሆነ እስቲ አንድ ጆክ ውሃ ይበቃኛል። ቶሎም እንዲፈላ አንድ ጆክ ውሃ ይበቃኛል። ቺዝ ያስፈልገናል። ከዛ ጨው፣ ከዛ ድስት አምጥተናል። ከዛ በኋላ ደግሞ ምን ያስፈልገናል? ቀላል ሬሲፒ ላሳያችሁ። እንደዚህ ታረጉታላችሁ። ከላይ ከምትደፉት ይሄን እንዲህ ታረጉትና እዛው ላይ፣ ምክንያቱም ዳርና ዳሩን አይበላሽባችሁም፣ መሀል ላይ ብቻ ይሆናል። ስለዚህ በቃ ውሃችንን ፈልቷል። ስቶፋችንን የምናገርና ይበቃናል። ይሄ ስማ ይበቃናል። አብዛኛውን ጊዜ ለራሴ ስለሆነ የምሰራው ይበቃኛል። እስካሁን ግን እስቲ የምሰራው ነገር ሀሳቡ ይመጣል። እሱ አለ ምን ላዘጋጅ እንደሆነ ይበቃኛል። ትንሽ የበዛ ይመስለኛል፣ ግን ሳስበው ይበቃኛል። እሺ ከዛ ቆይ ውሃ ይፍላና ጨውና ዘይት እናደርጋለን። ከዛ ትንሽ ዘይት ዝቅ አድርጌላችኋል ትንሽ። ውሃችን ፈልቷል። ምን እናደርጋለን? ካሜራ ዲናራ ፐርፌክት ይሄን እናርጋ። ዱቄቱን እያየን እንጨምራለን። ትንሽ ይሆናል። ይሄ ነው በቃ የኔ ችግር፣ ሁሌ ዝርክርክ አደርጋለሁ። እናጆችና ከዛ ይዘን እስካሁን ተገምታችኋላችሁ እያለ ዛሬ ቁርሳችንን ገንፎ አውርደን ከዛ እንደዚህ አድርገን እንትን እስኪ ድረስ በደንብ እናሸዋለን ማለት ነው። ከዛ የቅድሙን ውሃ እናደርግበታለን። በትንሹ ውሃ እናደርግበትና እዛው እንትን እስኪልና በቃ ይሄ ነገር ተሳስቼ እሳት አጉመራ ነው እንዲሰራሁት። ፈነዳል፣ ሊበር ነው። ከዛ ቦታችንን ቶሎ ከስር ነው ማስተካከል።
ወንድ ልጅ ሆኖ ወንድ ልጅ ሳይሆን ሴትም ስትሰራ ታበለሻሻለች። ግን ዋናው ማስተካከል። እናሸዋለን እንደዚህ አውርደን ስቶፉ እንዳይጎዳ ነው እኛ አውርደን የምናሸው። የማይጎዳ ሁለተኛ ለኛ ይመቸናል። አሪት ስማምቡል እዚሁ በዚሁ እኮ ጡንቻ ለወጣ ነው። ይሄንን እያዟዟርኩ ሳቦካ ለካስቱ ሁላ እንቅመስ አብረን አሪፍ በጣም አሪፍ። ከዛም እናደርጋለን የሆነ ነገር ላሳያችኋለሁ። ቆይ ለዚህ የሚሆን መሀል ላይ የሚደረገውን እናደርጋለን መሰላችሁ። ምንድነው ማሳያችሁ? አሁን ደግሞ ምን ልሰራ እንደሆነ ላሳያችሁ። ዘይት እናደርጋለን ሳይበዛ በትንሹ። በኋላ ይሄ ቪዲዮ ማንዘፋጋ ስለሚደርስ ከዛ ነጭ ሽንኩርት እናደርግበታለን። ነጭ ሽንኩርት ያን ያለም ስላልሆንኩ በትንሹ ከዛ ነጭ ሽንኩርት አደረግን። በርበሬ የሚባል ነገር ይሄ እየሰራሁ ያለሁት ለገንፎ የሚሆን መሀል ላይ የምናደርገው ማባያው ነው። በርበሬ አናበዛም። እስቲ ይበቃል። እስቲ ትንሽ ጠበስበስ ይላል። ምክንያቱም ቴስቱን የነጭ ሽንኩርት ቴስት እንዲኖረው ይሄ እየተጠበሰ እያለ ደግሞ የምናደርግ መሰላችሁ? እኛ እስከዚያ ድረስ ገንፏችን የምንገለበጥበት ጎድጓዳ ሳህን እናቀርባለን። ከዛ ከማድረጋችን በፊት ዘይት ትንሽ አሁንም እንዳይበዛ በትንሹ። ወይኔ እጄ ሄደ። በስመ አብ በቃ ተገደልኩ። አለቀ የዘይት አሁን እናዳርሰዋለን እንዳይዝብን። ይሄ እዚህ ላይ እንጨምራለን። ትንሽ ነው ብዬ አሰብኩት፣ እንዲህ ብዙ ነው። እና በማንኪያ ያ እየበሰለልን ነው። ከዛ ይሄን ጨርሰናል። ስለዚህ ምን እናደርጋለን? እንደዚህ ያደርገን እናደርግልዋለን ማለት ነው። እሺ በቃ ይሄን ይመስላል። እንደዚህ አድርገናል። አሁን መሀሉን ከፈት እናደርገውና ደግሞ በትንሹ መሀሉን ከፈት እናደርገዋለን። መሀሉን ከፈት አድርገናል። ስለዚህ ምን እናደርጋለን? ያዘጋጀናትን ደንቦችን መሀል ላይ ጣል። ሁሉም ነገር ፍሬሽ ይሆናል ማለት ነው። ከዛ ወደ ፋይናል ሬሲፒያችን ነው። ትንሽ ዲኮር ነገር ደግሞ ግድ ነው። እንደዚሁ እንዳለ እንደያያችሁት እንዳለ የሆነ ዲኮር ነገር ያስፈልጋታል ማለት ነው። እንዲህ ታደርጓትና ነፈያ ያደርጋችሁ ዳታውን ከለር እንዲኖረው አይደለም። ከለር ሲኖረው አሪፍ ነው። በቃ ወላ ትመስላለች ገንፏችን። ከዛ በኋላ ደግሞ ገባ ብለን እንቀምሳታለን ማለት ነው። ባክ ይላል። ያው ከገንፏችን ጋር ተመልሰናል። አሁን ደግሞ እንቀምሳለን አብረን ማለት ነው። እንቅመስና ሲጀስ ፊድባክ እንግዲህ ያው ለራሴ የምቀምሰው እናንተ አሰራሩን አይታችኋል። እንግዲህ አሰራሩን አይታችሁ አፕሪሼት በዛ መገመት ትችላላችሁ ማለት ነው። እንግዲህ ጣም አይጣም ከአሰራሩ ትለያላችሁ። ያበረ ቆንጆ ያኔ እንደ ሼፍነቴ አሪፍ ነው ብያለሁ። እናንተስ ምን ይመስላችኋል? ቆራርሼ ነው እንጂ ያለው እንትናችን ትመስላለች። ቻለ እኔ በጣም ተመችቶኛል። እንግዲህ የዛሬው ቁርሳችን ደግሞ ይሄን ይመስላል። እንግዲህ
አይታችሁ ከተመቻችሁ ላይክ እና ሰብስክራይብ አድርጉ። ከወደዳችሁትም እንግዲህ ያው ኮሜንት ላይ አስቀምጡልኝ። ይመቻችሁ።